እስኪ እንደዚህ ይሄን የመሰለ መህሺ አብረን እናዘጋጅ። የተወሰነውን አዘጋጅቻለሁ። አንድ ሁለት ፍሬ አስቀርቻለሁ ለእናንተ ያስቀርች። እንደዚህ በደንብ መታጠብ አለበት። መጀመሪያ በደንብ ካጠብነው በኋላ እንደዚህ በቀጭኑ ከታች በጣም መሄድ የለበትም። ይሄ መፈልፈያ ካልሆነ ከስር ይቀድልናል። እንደዚህ ያደርጋል። ጊዜ ይፈጃል። ትርፍ ጊዜ ሲኖር ለመስራት የሚመቸው ወዲያው ለመስራት ስትጣደፉ ብዙ መመቻ አይደለም። በትግል ሳይሆን ቀስ ብላችሁ በዘዴ እንደዚህ ዳርዳር አያችሁ። እዚህ ጋር ሱጎን እናዘጋጃለን። እዚህ ጋር እኔ ቤት ውስጥ ፈጭቼ ያዘጋጀው ስጋ አለኝ። እናንተ ከፈለጋችሁ ከሱቅ ከሱቅ በተገዛው መስራት ትችላላችሁ። እነዚህ ጋር የበግ ስጋ ቤት ውስጥ ከነሽንኩርትና ሽንኩርት ጋር ፈጭቼ ያዘጋጀሁት ነው። አልሐምዱሊላህ። እዚህ ጋር እንደዚህ ጠቆር ያለበት ምክንያት ቤት ውስጥ ያዘጋጀሁት ስጋ ስለሆነ ነው። ቀይ ሽንኩርትና ነጭ ሽንኩርት አድርጌ አንድ ላይ በመፍጫ ፈጭቼ ነው። ከዛ እዚህ ጋር 2 ኩባያ ሮዝ ነው ያደረኩት። እናንተ እንደምትሰሩት መጠን ማለት ነው። እኔ ጋር ሰው ብዙም ስለሆነ ሁለተኛ ደግሞ ያዘጋጀሁት ኩሩሳ ትልልቅ ናቸው። ለዛ ብዬ ነው። ከዛ መጀመሪያ ስጋውንና ሮዙን በደንብ አድርገን እናቀላቀላቸዋለን አብረው እስኪዋሃዱ ድረስ ማለት ነው። በደንብ ከዛ እዚህ ጋር በደንብ አድርገን ካቀላቀል ነው በኋላ እኔ ቪዲዮ ረዝሞ እንዳያሰለቻችሁ ብዬ ቀላቅዬ መጥቼ ነው። እዚህ ጋር ጨው አለ። ከዛ እዚህ ጋር ከሞን፣ እዚህ ጋር ደግሞ ቆንጆ በርበሬ፣ እዚህ ጋር ባህር መሸከል፣ ይሄኛው ደግሞ በአምሪካ ይሄ የተፈጨ ድንብላል ማለት ነው። ቆንጆ በርበሬ በዛ ብታረጉት ጥሩ ነው። ቆንጆ ጣዕም ነው የሚሰጠው። ከዛ ከስጋና ከሩዙ ጋር በደንብ አድርገን እናዋህደዋለን። ከዛ ከቅመሙ ጋር እዚህ ጋር በደንብ ካዋህድ ነው በኋላ አንድ የሻይ ብርጭቆ የወይራ ዘይት፣ እናንተ የምትሰሩት ትንሽ ከሆነ ዘይቱን ቀነስ ማድረግ ትችላላችሁ። ዘይቱ ቢበዛ ምንም የሚያመጣው ጉዳት የለም። አንድ የወይራ ዘይት ነው። ሁለተኛ ደግሞ ቆንጆ ነው የሚሆነው እንጂ የሚፈጥረው ችግር የለም ማለት ነው። ከዛ እነዚህም በደንብ ከቀላቀልናቸው በኋላ እዚህ ጋር ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ቆዳውን ልጭ ደቀቅ አድርጌ ከተፍኩታለኝ። እዚህ ጋር ክዝበራ አለኝ። እዚህ ጋር በግዶነስ አለኝ። ከቻላችሁ ሁሉንም ስትከትፉ ደቀቅ አድርጓቸው። ከዛ አንድ ላይ እንጨምራቸዋለን። ቶቹን በደንብ ጨምረን እናወራለን። ከዛ እኔ ጋር እዚህ ጋር አንድ የሾርባ ማንኪያ የሚያክል ሳልሳ ጨምሬበታለሁ። ግዴታ አይደለም፣ ከፈለጋችሁ መጨመር ከፈለጋችሁ አለመጨመር ይቻላል። ያው ቀላ እንዲልልን ስለፈለግኩ። ከዛ ከአትክልቶቹ ጋር በደንብ አድርገን ማዋሃድ ነው። ያው እዚህ ጋር ከአትክልቱም ጋር በደንብ አዋህደን አዘጋጅተነዋል። ጊዜ ካላችሁ እናንተ ለ10-15 ደቂቃ ከደና ያርጋችሁ ብትተውት አትክልቱም ጨውም ቅመሙ ምናምን አንድ ላይ ጣዕሙ ቆንጆ ይሆናል። ጊዜ ካላችሁ ለ10-15 ደቂቃ ሌላውን ስራ እስክትሰሩ ከደና ያርጋችሁ ተውት።
ያው ቅድም ያዘጋጀነውን ሱፉ እንደዚህ አድርገን እዚህ ውስጥ እንሞላዋለን። በደንብ አጠቅጥቁት። ትንሽ ብቻ ማለት ትንሽ ብቻ ስላችሁ እንደዚህ ሲሞላ መተው ነው። ወደ ታች በመጠቅጠቅ የለበትም። እንደዚህ ማለት ነው። በትንንሽዬ ማንኪያ ማድረግም ትችላላችሁ። ያው እኔ ጊዜ የለኝም ማለት ስለምቾክል ማንኪያው ደግሞ ጊዜ ይፈጃል። ቶሎ ቶሎ ለመስራት እንትን የማይመችም። ከዛ እኔ ደግሞ እዚህ ጋር ሽንኩርት የውስጡ አለ ከኛውን ኮሳውን በፈለፈልንበት መልኩ የውስጡን አውጥቼለታለሁ ማለት ነው። ፈልፍላችሁ ከፈለጋችሁ ነው የፈለጋችሁትን መጨመር ትችላላችሁ። ከዚህ ጋር አብራችሁ ከፈለጋችሁ ድንች በደንጃል እንደዚህ ሽንኩርት እናም ይሄ ቃሪያ እኔም ይኸው እዚህ ጋር 2 ቃሪያ አዘጋጅቻለሁ። እንደዚህ ጫፏን ቀስ አድርጋችሁ ቆርጣችሁ ታውጡላታላችሁ በቢላ። ከዚህ በቃ እንደዚህ አድርጋችሁ ታዘጋጁታላችሁ ማለት ነው። ያው እኔ አሳጥሬ ነው እየቀረስኩላችሁ ያለሁት ቪዲዮ ረዝሞ እንዳያሰለቻቸው በሚለው ነው። እሺ ሰዎች ይህን ይመስላል። ሌሎቹን አብሬ አዘጋጅቼ ልምጣ። ይኸው ሁላቸውንም እንደዚህ አድርጌ አዘጋጅቻቸዋለሁ። አሁን ደግሞ ቁሌቱን አብረን እናዘጋጃለን። ለመረቁ የሚሆነንን ማለት ነው። እዚህ ጋር ደግሞ ለመረቁ የሚሆነንን ቲማቲም እንላለን እናዘጋጃለን። እኔ ጋር እዚህ ጋር 3 ቲማቲም ቆራርጬ 4 ትንሽ ሽንኩርት አድርጌበታለሁ። ሽንኩርቶቹ ትንሽ ስለሆኑ ነው። ከዛ እዚህ ጋር ከኮሳው ከውስጡ ያወጣ ነው አለን። ለምሳሌ ካወጣ ነው ቢያንስ ግማሹን የሚሆነውን ከቲማቲሙ ጋር አብረን ፈጭተን እናቁላላዋለን ማለት ነው። ይሄ ደግሞ ለምን ይጠቅመናል መሰላችሁ? መረቁ ቀጭን እንዳይሆን ማለት የሆነ ወፈር ያለ መረቅ እንዲሆን ያደርግልናል። ከዛ ይሄኛውን ግማሹን እዚህ ላይ እንጨምረዋለን። ግማሹን የሚያክለውን ቆንጆ ነው የሚያደርግልን። ይኸው እኔ አንድ መፍጫ የሚያክል ፈጭቼ አዘጋጅቻለሁ። ከዛ እኔ እዚህ ጋር በማዘጋጅበት ድስት ቅድም እዛ ሀሾውን የሞላናትን ሽንኩርት ከውስጡ የፈለፈልኩትን እዚህ ውስጥ አድርጌዋለሁኝ። ይህንን የወይራ ዘይት አድርገን ጠብስ እናደርገዋለን። ትንሽ ጠበስ ሳይሆን ቅድም የፈጨነውን ከዚህ ላይ አረቀን አብረን እናቁላላቸዋለን። እቺ በጣም ወፍራለች። ያው ከውስጥ ያወጣሁት ስለሆነ አልከታተፍኩትም። ዝም ብዬ ነው የጠበስኩት። ያው ይበስላል። ሁለተኛ ነገር ደግሞ ለጣሙ ያክል ነው የፈለኩት። ብዙ ሽንኩርቱ አይበላም። ከስር ያለው መረቁን ብቻ ነው የምንወስድበት ከላይ ማለት ነው። ከዛ እንደዚህ ትንሽ ጥብስ ካላልን በኋላ ቅድም ያዘጋጀነውን ይሄንን ከላይ ጨምረን በደንብ እስኪቁላላ ድረስ ከድነን እንተዋለን። ይሄው እዚህ ላይ ቆንጆ በርበሬ፣ የባህር መሸከል፣ ጨውና ማጂ ያው በኋላ መረቁን አብረን ስለምናቀርበው መረቁ ቆንጆ ጣዕም እንዲኖር ያደርግልናል። ማጂውም ሆነ ቆንጆ በርበሬ ማለት ነው። ከዛ ይሄን እንደዚህ ቀላቅላችሁ እሳቱን ቀነስ አድርጋችሁ ትታችሁ ከዛ ጋር ደግሞ ያዘጋጀነውን ኮሳ እንከድናለን ማለት ነው። እዚህ ጋር ቅድም ከኮሳ ውስጥ ያወጣነው ያስቀረነው አለ። እናንተ ከፈለጋችሁ በሌላ ነገር መክደን ይቻላል። ሌላም ኮሳ ቆራርጣችሁ መክደን ትችላላችሁ። ካልሆነ በቲማቲም ብቻ በተለያየ ነገር ብቻ ውሃ እንዳይገባበት እና ሩዝ ወደ ውጭ እንዳይወጣ እንዲያደርግላችሁ በሚችል ነገር በፈለጋችሁት ነገር መክደን ትችላላችሁ። እኔ ለጊዜው ዛሬ በዚህ ነው ለመክደን ያሰብኩት። መጀመሪያ ይሄን እንትን ውስጥ ነው የጨመርነው። እንደዚህ አድርገን መሀሉን ክፍተት እናደርግለታለን። ከዛ ይሄንን እንደዚህ መክደን አያችሁ፣ እንዳይወጣ አድርጋችሁ በደንብ አድርጋችሁ መክደን ብቻ ነው ማለት። በደንብ መጠቅጠቅ አይጠበቅባችሁም። ውሃውን ትንሽ ስለሆነ የምንጨምረው ማለት ነው። ሲጨምሩ ውሃ አብዝታችሁ ጨምሮ መካከለኛ አድርገን እንጨምራለን። ከዛ ሲጨርስ እንጨምርበታለን፣ ሩዙ እንዳይወጣብን ማለት ነው። ይህንንም እንደዛው ትንሽ የዛሬው የኔ ኮሳው ትልልቅ ስለሆነ ብዙ መመቼ አይደለም። ያው እንደዚህ አድርጋችሁ መክደን ማለት ነው።
እዛ ጋር ደስታችን ውስጥ ሱጎ እስኪንተከተክ ድረስ እኛ ደግሞ ይህንን እናዘጋጃለን። በዛውም ጊዜ እንቆጥባለን ማለት ነው። ሳለን ከፍቶ መሀለኛው እንደዚህ ጥቅሙ ምንድን ነው ካላችሁ ሩዙ በደንብ እንዲል ያቺ እንደዚህ ብዙ መጠቅጠቅ አይጠበቅብን። ይሄው እዚህ ጋር ሁሉንም በዚህ መልኩ ከለና አዘጋጅተናል። ሱጎአችንም ያው በዚህ መልኩ ተቆላልቶ ደርሷል። ሽሮ መሰለች እሳቱ ላይ እየተፈናጠረ ስለሆነ እጄን እንዲያቃጥለኝ ብዬ ነው ወደዚህ ያመጣት። አላህ ልትወድቅ ነው እንዴ? መጀመሪያ ከታች ሽንኩርቱን ከዛ ቃሪያውን ከፈለጋችሁ እናንተ በደንጃን እና ድንችም አንድ ጨምሩበት ለአይነት እንዲሆናችሁ ማለት ነው። እንደዚህ እያደረግን እንደረድረዋለን። ወላሂ ሞክሩት፣ በጣም ነው የምትወዱት። ሲጀመር የዚህ ሀገር ሰው በጣም ወዶ በፍቅር የሚበላው ምግብ ነው። ለእንግዳ ራሱ ይሆናል። ቆንጆ የምግብ አማራጭ ነው። ለምሳም ለራትም የሚሆን ቀለል ያለ ነገር ቤታችን ውስጥ ባለ ነገር ማዘጋጀት የምንችለው ማለት ነው። ይሄኛው ደግሞ ሽንኩርት ነው፣ ሌላ ነገር እንዳይመስላችሁ። እኔ እዚህ ጋር የሞቀ ውሃ አዘጋጅቻለሁ። እናንተም ከቻላችሁ የሞቀ ውሃ ብትጨምሩበት አፍሎ እንደተከተከላችሁ ይሆናል። እንደዚህ ውሃውን ጨምረን ውሃውን አታብዙት። እንደዚህ አሁን ይሄ ሸፍኖታል። እያየን ሲንተከተክ ውሃው ሲቀንስ እንጨምርበታለን። ውሃውን ሙልት ካረግነው ሲንተከተክ ውስጡ ያለውን ሮዝ ያወጣብናል ማለት ነው። መጀመሪያ ሞቅ ባለ እሳት ለትንሽ ደቂቃ እንዲንተከተክ እናደርገውና በደንብ ከተንተከተከልን በኋላ እሳቱን ቀነስ አድርገን ትደን እንተዋለን። እኛ የፈለግነውን ስራ መስራት እንችላለን ማለት ነው በዛ እሳት። ይኸው እዚህ ጋር ሞቅ ባለ እሳት እንደዚህ ለትንሽ ደቂቃ ተንተክተኩልናል። ከዛ አሁን እሳቱን ቀነስ አድርገን ቢያንስ ከ40 እስከ 50 ደቂቃ እሳቱን ቀነስ አድርገን ትተነው እናበስላለን። እየሄዳችሁ እየመጣችሁ ከፍታችሁ እያያችሁ ውሃ ካነሰው የሞቀ ውሃ መጨመር ነው። እሳቱን እንደዚህ በደንብ እንዲንተከተክ ካደረግነው አንደኛ ውስጡ ያለው ሩዙ ይወጣል በጣም ሲንተከተክ፣ ውሃው ሲያንተከተከው። ሁለተኛ ነገር ደግሞ ከውስጥ ያለው ሩዙና ስጋው ሳይበስል ከላይ ያለው ይሄኛው ምንድነው ኮሳው ይሰባበርብናል ማለት ነው። እና ለስለስ ባለ እሳት አድርገን እንተዋለን ቢያንስ ከ40 እስከ 50 ደቂቃ እንደዛ። ከዛም እናንተ አንዱን አውጣታችሁ ቀምሳችሁ አይታችሁት ካልበሰለ ከዛም የበለጠ መብሰል ነው። ይኸው በስተመጨረሻም እንደዚህ ሆኖ ደርሶልናል። ከዛ መረቁን በዚህ ድስት እንገለብጠዋለን ማለት ነው። ቀስ ብለን ይሄ ኮሳው ሳይወርድ ቀስ አድርገን መረቁን ብቻ አጥልልን እዚህ ላይ እናደርገዋለን። ይኸው ከላይ ያለውን መረቅ ቀስ አድርገን አጥልለን ወደዚህ ገልብጠን አላያችሁ። መረቁ ራሱ በጣም ወፍራም ነው። ሞክሩት፣ ትወዱታላችሁ። በጣም ቆንጆ እና ጣፋጭ የሆነ ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ባይ